ለቤተሰቡ ስንተኛ ልጅ ኖት? በሳይኮሎጂስቶች እይታ የተወለድንበት ቅደም ተከተል በባህሪያችን፣ የትምህርት አቀባበላችንና ከሰዎች ጋር ያለን ግንኙነት ላይ ተጽዕኖ እንዳለው የሥነ ልቦና ባለሙያዎች ይናገራሉ። እስኪ ከራሱ ሕይወት ጋር በማነጻጸር ያለውን ሐሳብ በኮሜንት ሴክሽን ላይ ያጋሩን። በመጀመሪያ ደረጃ የምናየው የመጀመሪያ ልጆች ከተከታዮቻቸው በተሻለ በቤተሰብ ውስጥ ከበሬታና ተደማጭነት አላቸው። የቤተሰባቸው ሕግና ደንቦችን በማክበር በትምህርታቸው የተሻለ ውጤት በማምጣት ወላጆቻቸውን ለማስደሰት ይተጋሉ። በቀጣይ የሚወለዱ ልጆች ወይም ታናናሾቻቸው አስተዳደግ ላይ ከወላጆቻቸው ጋር ኃላፊነት ስለሚጋሩ ሲያድጉ በሳሎች፣ ራሳቸው የሚተማመኑ፣ በአመራር ቦታ ላይ ቢቀመጡ ደግሞ ብቁ መሪ የመሆን እድላቸው የሰፋ ነው። ሰዎችን ላለማስከፋት የሚተጉ ተባባሪዎች፣ በቡድን ሥራ መሳተፍ የሚወዱና ለሚወስዱት ሥራ ኃላፊነት የሚሰማቸው የመሆን እድል አላቸው። አብዛኞቹ የመጀመሪያ ልጆች ከተከታዮቻቸው የተሻለ ነገሮችን የመረዳት አቅም እንዳላቸው ይታመናል። የመጀመሪያ ልጆች ከሚሳቡባቸው የሥራ መስኮች ውስጥ መሪ መሆን፣ ዳኛ፣ ሐኪም፣ የኮምፒውተር ፕሮግራመር እና አርክቴክት ይጠቀሳሉ። አሜሪካን በፕሬዝዳንትነት እስካሁን ከመሯት ውስጥ ከግማሽ በላይ የሆኑት የመጀመሪያ ልጆች ናቸው። እንዲሁ በዓለም ላይ ካሉ በሥራ ፈጣሪነት በጣም ታዋቂ የሆኑ አብዛኞቹ የመጀመሪያ ልጆች ናቸው ይባላል። በተቃራኒው አንዳንድ የመጀመሪያ ልጆች በተለይ ደግሞ በቤተሰብ ጉዳይ በጣም ጫና በዝቶባቸው የሚያድጉ ከሆነ በ9 ዓመታቸው እንደ 40 ዓመት እንዲያስቡ ተጽዕኖ የሚደርስባቸው ከሆነ የልጅነትን ጣዕም ሳያውቁት ወደ ወጣትነት ስለሚሸጋገሩ ቁጥቦች፣ ራስ ወዳዶች፣ ተቆጣጣሪዎች፣ ሰው የሚሰጣቸውን መመሪያ የማይቀበሉ፣ የሚጨናነቁና በሕይወታቸው ደስታ የማይሰማቸው ሊሆኑ ይችላሉ። በሁለተኛ ደረጃ የምናየው የመሃል ልጆችን ነው። በሁለተኛና ሶስተኛ ደረጃ የሚወለዱ ልጆች ከሰው ጋር በቀላሉ የሚግባቡ፣ ጓደኝነት መመስረት የማይከብዳቸው፣ ታጋሾች፣ ሐሳባቸውን ለመግለጽ የማይቸገሩና የሰውን ስሜት ማንበብና መረዳት የሚችሉ ናቸው። መካከል ላይ የሚወለዱ ልጆች እንደ መጀመሪያ ልጅ በቤተሰብ ውስጥ ትኩረት ላይሰጣቸው ይችላል። በመካከል ላይ የሚወለዱ ልጆች ታላቅህን አክብር እና ታናሽህን ደግሞ ተንከባከብ እየተባሉ በሁለት ጎን ተወጥረው ስለሚያዙ በቤተሰብ ውስጥ ያላቸው ተቀባይነትና ቦታ ያሳስባቸዋል። ስለሆነም በመሃል የሚወለዱ ልጆች ከታላቃቸውም ሆነ ከታናሻቸው ጋር መቃረንን የሚያበዙ፣ ለቤተሰብ ሕጎች መገዛት የሚከብዳቸውና አመፀኞች ሊሆኑ ይችላሉ። ፍላጎታቸውን ካልተሟላላቸው ቤተሰብ የሚቸገርባቸው፣ ሕጎችና ደንቦችን ለመከተል የሚቸገሩ፣ አይናፋሮችና ገለልተኞች ልጆችም ሊሆኑ ይችላሉ። መካከል ላይ የሚወለዱ ልጆች ብዙ ጊዜ የሚወዷቸው የሥራ መስኮች የጥበብ ሥራዎች፣ ሙዚቃ፣ ስዕል፣ ዲፕሎማት፣ የማስታወቂያና የጋዜጠኝነት ሙያዎች በጥቂቶቹ ናቸው። በመጨረሻ ደረጃ የምናየው የመጨረሻ ልጆች በቤተሰብ ውስጥ ሁሌም እንደ ሕፃን የመታየት ዕድላቸው የሰፋ ነው። ትልቅ ሆነው አግብተው ወልደውም ቢሆን እንኳን በቤተሰብ አባላት መካከል እንደ ትንሽ ልጅ ሊታዩ ይችላሉ። ከነሱ ቀድሞ የተወለዱ ልጆች ያለፉባቸው የቤተሰብ ሕጎች እነሱ ጋር ሲደርስ ተግባራዊነታቸው ይቀንሳል። የሁሉንም ቤተሰብ ትኩረት የማግኘት ዕድል ያላቸው ሲሆን በጣም ስሜተ ሰስና ቀበጦች፣ በቀላሉ የሚያኮርፉ ሊሆኑ ይችላሉ። የመጨረሻ ልጆች በአግባቡ ከተያዙ ጠንካራና ሥራ ወዳዶች፣ ተግባቢዎችና የሰውን ቀልብ መሳብ የሚችሉ፣ አዳዲስ ነገሮችን መፍጠር የሚያስደስታቸው፣ አደጋ ያለባቸው የሚመስሉ ጉዳዮችን ለመሞከር ወደ ኋላ የማይሉ ናቸው። እንዲሁም የመጨረሻ ልጆች ብዙ ጊዜ ከሚወዷቸው የሥራ መስኮች ውስጥ የንግድ ሥራ በቀዳሚነት ይጠቀሳል። ለዛሬ ያቀረብንላችሁ ይህን ይመስል ነበር። በቸር ቆዩን።